አንድ ገበሬ አንድ ፈረስ ነበረው። አንድ ቀን ፈረሱ ወጥቶ ጠፋ። አንድ ያለችው እሷ ፈረስ ጠፋች። የመንደሩ ሰው በሙሉ መጥቶ ፈረስ ጠፋ፣ በጣም ያሳዝን ምስኪን ናም ብለው አሉትና ሰውየው ለበጎ ይሁን ለመጥፎ ይሁን አላውቅም፣ አይ ምን በጎ ነገር ይኖራል ፈረሱ ጠፍቶ ደግሞ ያሳዝናል ብለው ይሄዳሉ ወደ ቤት። ከጥቂት ቀናት በኋላ ያቺ የጠፋች ፈረስ ሌሎች 2-3 ፈረሶችን አስከትላ ወደ ሰፈሯ መጣች። አላይ ሰፈሩ ሰው መጣና አረ እንኳን ጠፋች፣ ይሄው 2-3 ፈረስ ይዛለ መጣች፣ በጣም ደስ ይላል፣ እንኳን ደስ አለህ አሉትና ገበሬው አላውቅም ለበጎ ይሁን ለመጥፎ አላውቅም ብቻ ለበጎ ነው እንጂ 2-3 ፈረስ ይዛለ መጣ ምን ትፈልጋለህ? ከጥቂት ቀናት በኋላ የገበሬው ልጅ እነዛ የመጡትን ፈረሶች ለመግራት ማለማመድ ይጀምራል። ሲሞክር ድንገት ፈረሱ ይፈረጥጥና ይጥለዋል፣ እግሩ ይሰበራል። የሰፈሩ ሰው ይመጣና በጣም ነው የሚያሳዝነው፣ ምን ነው ባልመጡ የልጅን እግር ሰበሩ፣ በጣም ነው የሚያሳዝነው ይላል ገበሬው። አላውቅም ለበጎ ይሁን ለመጥፎ ይሁን አለ። መጥፎ ነው እንጂ እግሩን ሰብሮት ምን ጥሩ ነገር ይኖራል ተባብሎ ይሄዳሉ። እግሩ ተሰብሮ ተኝቶ ድንገት ያቺ እነሱ የሚኖርባት መንደር በጠላት ትወረራለች። እንዳለ የከተማው ወጣት እየታፈሰ ወደ ውትድርና ይሄዳልና ሲመጡ ይሄ እግሩ ተሰብሮ ተኝቷል፣ ወታደር መሆን አይችልም፣ ትተውት ሄዱ። የሰፈሩ ሰው መጣ፣ እረ እንኳን ተሰበረ፣ ባይሰበር ኖሮ እኮ የወንደኛ ልጅ ሄዶ ነበር። ገበሬው አላውቅም ለበጎ ይሁን ለመጥፎ ይሁን አላውቅም። አሁን ህይወታችሁ ውስጥ ያለው ምት ለበጎ ይሁን ለመጥፎ ይሁን አታውቁ፣ ግን ምክንያት አለ። ለገመድ ለበረኪና ለመርዝ ብትሄዱ ቅኝታችሁን ብታበላሹ ፍጻሜው መጥፎ ነው የሚሆነው። በሌላ በኩል ስህተቴ ምንድን ነው? ከዚህ ነገር ፈጣሪ ሊያስተምረኝ የፈለገው ነገር ምንድን፣ ማስተካከል ያለብኝ ነገር ምንድን የሚለውን ነገር የምታዩ ከሆነ ምንም ጥያቄ የለውም ጣዕም ከህይወታችሁ መፍለቅ ይጀምራል።